እስራኤልና ሐማስ የመጀመሪያውን ዙር የሰላም ድርድር በአሜሪካ አሸማጋይነት ተፈራርመዋል። የሰላም ውላቸው 20 ያክል ነጥቦች እንዳሉት የዘገበው ሮይተርስ ነው። በስምምነታቸው መሰረት ታዲያ አሁን ላይ የተኩስ አቁም ስምምነቱ ገቢራዊ ሆኗል እየተባለ ይገኛል። ቅድመ ስምምነቱን መሰረት በማድረግ እስራኤል ከተለያዩ የጋዛ አካባቢዎች ጦሯን እያስወጣች ነው። ሐማስም በበኩሉ በ72 ሰዓታት ጊዜ ውስጥ በሕይወት ያሉና የሞቱ ታጋቾችን ሙሉ በሙሉ እንደሚለቅ እየተዘገበ ይገኛል። በምላሹ እስራኤል ሁሉንም የፍልስጤም ዜጎች እስረኞች ነፃ እንደምታደርግ እየተጠበቀ ነው። ለሴቶች ለሕፃናትና ለረጅም ጊዜ ታግተው ለቆዩ ሰዎች የቅድሚያ ይሰጣቸዋል። አሜሪካ፣ ኳታርና ግብፅ ተርኬን ጨምሮ የስምምነቱን ተፈጻሚነት የሚከታተሉ ሀገራት ሆነዋል። ሰብአዊ ረድኤትም ክፍት ይደረጋል ተብሎ ተጠብቋል። የሐማስ መሪዎች ጦርነቱ እንዳበቃ ከአረብ ሀገራትና ከአሜሪካ መተማመኛ ቃል አግኝተናል እያሉ ይገኛሉ። የሆነ ሆኖ እስራኤል ማርዋን ባርኩቲን ጨምሮ የተለያዩ ከፍተኛ ታሳሪዎችን ፈጽሞ አልፈታም ማለቷ በሐማስ በኩል ጥያቄን ፈጥሯል።